ምዕራፍ 6 የመሸጫ ተመን ትርክት። ተመን ብሎ ነገር ኖሮ አያውቅም። በዓለም ላይ ያሉ ነጋዴዎች ላይ ጥናት ላድርግ ብለህ ብትነሳ ገበያ ለማጣታቸው ቁጥር አንድ ምክንያት ይሆናል ብለው የሚያምኑት የዋጋ ተመኑን ነው። ምክንያቱ ግን ፈጽሞ ይህ አይደለም። ይህም ብቻ ሳይሆን በእርግጥ ምንም ነገር ከእውነታው ብዙ ሊርቅ አይችልም። ዋጋ ለገዢ ትልቁ አሳሳቢ ጉዳይ አይደለም። ሰዎች ለምን ግዢ እንደማይፈጽሙ ምክንያታቸውን ጠለቅ ብሎ ወደ ውስጥ ዘልቆ በዝርዝር መመርመር ይጠይቃል። አብዛኛው ሽያጭ የሚመክነው በማይነገሩ ተቃውሞች ነው። ግልጽ አይደለም ግን ግልጽ ተቃውሞ፣ ቦታዎች፣ ተመን፣ ክፍያ ወይም በጀት አካባቢ ሲሆን ሸማቹ ቅሬታውን መናገር እስካልቻለ ድረስ ግን ምንም አይደረግም። ሽያጭ ማካሄድ ከገንዘብ ጋር የሚያገናኘው ምንም ነገር የለም። የምርቱን ትክክለኝነት በማረጋገጥ የግዢው ከዳር መድረስ የሚወሰነው በሚገዛው ሰው ውስጣዊ እምነት ማሳደር ነው። የተመን ልዩነት ኖሮ ደንበኛው ተጨማሪ ገንዘብ የሚከፍል ከሆነ ተጨማሪ ጥቅም እንደሚያገኝ የዋስትና ማረጋገጫ እንዲሰጠው ይፈልጋል። የተመን ማውጣት ልምምድ። አብዛኛው ነጋዴ የሚያምነው የዋጋ ቅናሽ ቢያገኝ ኖሮ ብዙ ይሸጥ እንደነበር ነው። እውነቱን ሲደርስበት ግን እንዳሰበው ብዙ አይሸጥም። ምክንያቱም ችግሩን በትክክል ለይተው ስም አልሰጡትም። ስለዚህ ትክክለኛ መፍትሄውን አያገኙትም። አንዴ በምሰጠው ሴሚናሪ የተሳተፈ ነጋዴ የማስከፍለውን ዋጋ ዝቅ ባደርገው ኖሮ ሽያጬ በግማሽ ይጨምር እንደነበር ነገረኝ። ገንዘቡ እንደተወደደበት ሊነግረኝ እንደፈለገ ባውቅም የመጀመሪያው የሽያጭ ሕግ አጥንቼ በሥራ ያዋልኩ ሰው ነኝ። ሁሌም ከደንበኛህ ጋር ተስማማ። ሁሌም አሁን አንተ ያልከኝን ለመተግበር ስማስን የኖርኩ ሰው ነኝ። እናም በእርግጥ ይህ የነገርከኝ ነገር ልፈትሸው ፍቃደኛ ነኝ በማለት ነገርኩት። ስለሆነም የግራንት ካርዶን ሴሚናር ዴትሮይት ከተማ ውስጥ አዘጋጅተን አቅርበን ያስከፈልነውን የትኬቱን 1/10ኛውን ብቻ ነበር። ዴትሮይት ሁሌም ለምናዘጋጀው ሴሚናር ቁጥር 1 የምንመርጣት ከተማ ናት። እናም ስለ ትኬቱ ዋጋ ቅናሽ ምክር የሰጠን ግለሰብ ምክሩ ሊለግሰን የቻለው እስከዛሬ ታይቶ የማይታወቅ ታዳሚ ይገኛል ብሎ በማሰብ ነው። ይህ ትንሽ ሐሳብ መስራቱና ለመስራቱን ተስማምተን ስንሞክር አንድ የምንጠብቀው ውጤት ነበር። የሴሚናሩን ትኬት ማተም፣ ቀኑን መወሰን፣ ዋጋውን መተመን፣ የድረገጽ አድራሻና የስልክ ቁጥር እንዲደውል አድርጎ የሚጨርስ መስሎን ነበር። አጠቃላይ የሽያጭ አቀራረቡን ጠቅልሎ እንዲያቀርብ አልተፈቀደለትም። እውነቱ ሲፈተሽ የመግቢያ ዋጋውን ቁልቁል የምትሰደው ከሆነ የምታስበውን ዝግጅት የማቅረብ አቅም አይኖርህም።